ሳላስታውስ ቆዩ። አብሽሪ ልጄ፣ አላህ የከተበው ነው የሚሆነው። አንቺም ሰሞኑን ብገንክናልሽ ደግሞ የሆነ ሐሳብ ያለብሽ ትመስያለሽ። ልትነግሪኝ ያሰብሽው ነገር አለ? ንገሪኝ። አባዬ ምን መሰለ? አብሽሪ ንገሪኝ። አንድ ጥያቄ ልጠይቅህ አስቤ ነበር። መርሐባ፣ ጠይቂኝ። ምናልባት ጥያቄው ያልተለመደ አይነት ሊመስልህ ይችላል። እኔ ግን እንደ ሙስሊምነቴ ስህተት ውስጥ እንዳልገባ ሰግቼ ነው ይሄን የምጠይቅህ። ልጄ፣ ለዲንሽ የምታደርጊውን ጥንቃቄ አላህ ይቅጠርልሽ። በአብሽሪ ንገሪኝ። ሴት ልጅ የወደደችውን መምረጥ፣ መመኘትና መጠየቅ ትችላለች። እንዴ ከርጀቱል ኩብራም እኮ ረሱል ሰለላሁ ዐለይሂ ወሰለም በአኽላቃቸው ወዳቸው ጠይቃ አግብታቸዋለች። አዲስ ነገር አይደል? ምን ነው ያሰብሽ ሰው አለ እንዴ? አሁንማ ጀምረሽዋል። ንገሪኝ። ማን ነው እሱ? ኡስማን። ኡስማን? ኡስማን የማን ልጅ ነው? አውቀዋለሁ። አዎ፣ እዚሁ እኛ ጋር ነው የሚሰራው። ይሄ አላህን ተያዥ አድርጎ ስራ የጀመረው? ጠንካራ ሰራተኛ፣ ለዲኑም ታማኝ የሆነ መሆኑን አውቃለሁ። ቢሆንም እስኪ ከጀርባው